አንዳንድ ሰው ጫረ ቁጭ በልልና አላ ሰላም ጤና ይስጥልኝ ውድ የደጋፊዎች ጭዌ ቤተሰቦች፣ ዛሬ አርሲ ነገሌ ከቅዱስ ጊዮርጊስ ጋር ጨዋታ አለው። ከደጋፊዎች መካከል ደግሞ አንድ ወዳጄን አግኝቻለሁ። ስሙን ያስተዋውቀኛል። ስሜ ያሬድ ትግስቱ ይባላለሁ። የቅዱስ ስፖርት ክለብ አስጨፋሪና ደጋፊ። አስጨፋሪ ነሽ? በክለባችን መዝሙሮች ተጫዋቾችንም ስም እየጠራን ያው እንደምታየው ሞራል በመደገፍ አንተም እንግሊዝ ደጋፊዎች። ስለዚህ በጥሩ ሞራል በጥሩ ደስ በሚል ለምሳሌ አሁን በጣም ወሳኝ በሆነ ሰዓት ላይ ጎል አገባ ብለን እናስብ። ቅዱስ ጊዮርጊስ እንደው ደስታሽ እንዴት ነው የምትገልጪው? እንዴ ምን ጥያቄ አንጨሮ ብለን እናስብ። ከቻላችሁ ድረሱብን እያልን ነው የምንጨፍረው። ከቻላችሁ ድረሱብን፣ ካልቻላችሁ አጭሁብን። እኛ ነን ከቻላችሁ ድረሱብን፣ ካልቻላችሁ አጭሁብን። እኛ ነን ብለን ነው ጭፈራችን። ዋንጫ ይሄን ዛሬ ማን ያሸንፋል ትያለሽ? ስለስንት ምን ማን ያሸንፋል? ምን ጥያቄ ያለው? ጊዮርጊስ 3-0 ያሸንፋል። ቅዱስ ጊዮርጊስ 3-0 ያሸንፋል ብሏል ያሬዳ። እንግዲህ ያው ከጨዋታ በኋላ የሚፈጠረውን ነገር አብረን እንመለከታለን። ምናልባት እንደው ለደጋፊዎችና ለተጫዋቾች መልካም ምኞትሽ የምትገልጪ? ምንም ቅዱስ ጊዮርጊስ ድሮም ትልቅ ነው፣ አሁንም ትልቅ ቡድን ነው። መልካም እድል ለሳንጂዬ። በጣም የምትወጂው ከቅዱስ ጊዮርጊስ መዝሙር ምንድነው? በቃ ውስጥ ይቀርቷል የምትለው? ብዙ ናቸው። አሁን ከቅዱስ ጊዮርጊስ መዝሙር መምረጥ ከባድ ነው፣ ግን ሌላ አለ። ምን ጊዜም ጊዮርጊስ የሚል መዝሙር እና እሱን መዝሙር እኔ ከልቤ በጣም ወደዋለሁ። ስለዚህ መልካም እድል እላለሁ። ምናልባት እንደው ትንሽ አስጨፋሪም ስለሆነ እዚህ ውስጥ ያለው ቫይብ እስኪ ያነቃቂልኝ በማስጨፈር አየሩ ለነዘላይ ዋንጫ ስናይ አየሩ ለነዘላይ ዋንጫ ስናይ አየሩ ለነዘላይ ዋንጫ ስናይ አየሩ ለነዘላይ ዋንጫ ስናይ ቢታተር በሽቡ አጆ አበባ በሬንጀር አጆ አበባ ቢታተር በሽቡ አጆ አበባ በሬንጀር አጆ አበባ እንኳን ካምቦጆ አጆ አበባ በኋላ ቢጫወት አጆ አበባ እኛ ቀርም ነበር አጆ አበባ አንተባበር ጉዱን ነበር ሳንጆ አበባ ያብባል ገና ሳንጆ አበባ ያብባል ገና ዩሚ አታላይ ዋንጫ ባለቤት ይናዳል ገደሉ ሽሮ መታ ሲባል ገደሉ አቶ ይናበል ትመታ እንደሆነ እኔን አይተምታ አትመታ እንደሆነ ልቀቄ ሰውታ ቤኮ የኛ ሳንጃው አደገኛ ሌላው ነገረኛ። በጣም ደስ ይላል። ደስ የሚል ገጠመኛለሽ? እንደው ስታስጨፍሪ ምን ገጠመኝ? ያን ያህል ነገር ያጋጠመኝ ነገር የለም፣ ግን ያው አንዳንድ ሰው ጫረ ቁጭ በልልና አላ ብቻችንም እንኳን ስንይበት እንጂ ያን ያህል እንደዚህ አይነት ነገሮች ያጋጥማል። ያን ያህል የተለየ ነገር ግን የለም። መልካም እድል እላለሁ ለቅዱስ ጊዮርጊስ።